ሰላም ቤተሰብ እንዴት ናችሁልኝ? ሰላም ነው ወይ? ከኔ ጋር ሁሉ መልካም ነው። ከኔ ጋር ሁሉ መልካም ነው። ፈጣሪ ይመስገን። አለንላችሁ። እንግዲህ አለን፣ እግዚአብሔር ይመስገን አለን። እንዴት ናችሁልኝ? ደህና ናችሁ ወይ? ስራ፣ ህይወት፣ ጤና፣ ቆይታ እንዴት ነው ከእናንተ ጋር? ከኔ ጋር እግዚአብሔር ይመስገን ሁሉ መልካም ነው። እግዚአብሔር ይመስገን አለን እላችኋለሁ። ሁሉ መልካም ከኔ ጋር ሁሉ መልካም ነው። ፈጣሪ ይመስገን አለሁላችሁ። እና እናንተስ እንዴት ናችሁ? አላችሁ ወይ? ስራ፣ ህይወት ሁሉ መልካም? ከኔ ጋር አለው እግዚአብሔር ይመስገን ሁሉ ሰላም ነው አለንላችሁ። እንት ያነሳውር ቪዲዮ በስ ይጅ ተዛዝናለች ብቻ እንደኔ ሜዳን ቤት የሚሰሩት ልቱ በጣም ነው የምናዝነው። እንደኔ እንደዚህ በሰቃቃን የምትቀርጹት ልጆች ማለት ነው። ማርያም የሚላችሁ መጡብን አልመጡብን እሽቅድድሞች ነው እኮ ከእነሱ ጋር አባሮች ነው የምንጫወተው። እነሱ ወደዛ ሲሄዱ እኛ ወደዚህ እየመጣን ማቅረጽ፣ እንደሱ ወደዛ ሲሄዱ እኛ ወደዚህ እየሄደን ብቻ ፈጣሪ ይመስገን። ለሁሉም ፈጣሪ ክብሩን ይውሰደው። እና እንዴት ናችሁልኝ? ደህና ናችሁ ወይ? ከኔ ጋር ሁሉ መልካም ነው እግዚአብሔር ይመስገን። እንግዲህ ትላንት በቲክቶክ ላይቭ ላይ እንዴት የሚሆን አይታችኋል። ያው ስለማን እንደማወራ ይገባችኋል። ስለ ሴት አሳዳጅ እና ስለ ውሹሚት ነው እያወራሁ ያለሁት። ሴት አሳዳጅ ማለት ማን እንደሆነ እናንተም ታውቁታላችሁ። በጣም ሴት የሚያሳድድ ይሄ ብልግና ህግ የሌለበት ሀገር ነው እየኖረን ያለውን። በነገራችን ላይ ኢትዮጵያ ውስጥ ህግ የለም። እውነቴን ነው የምላችሁ። የሴት ህግ ሞቷል። ለሴት ፍርዱን የሚሰጥበት ግን ፍርድ በቃ የሴት ግዴታና እንትና መከበር የሚከበርበት ጊዜ ላይ አይደለም። በቃ ሴት ማለት እንደ እቃ ተወርውራለች። ሴት ስትኖር ሴት መሆናችን ይከበራል። እውነቴን ነው የምላችሁ። እንግዲህ እሷን እዛ እስር ቤት ከሷት እሱ እዚህ ውሹሚት ጋር እንዴት ነው የሚሆን አይታችኋል። ውሹሚት ደግሞ ትናንትና ምን እንደዚህ ሆነችው። ፈጣሪ ያድነ። ለጤና ግን ያድርግላት። እኔ እፈራላታለሁ። ለጤና ያድርግላት። በጣም ተንቀልቅላለች። እግዚአብሔር ለጤና ያድርግላት። በጣም ነው ይሁን ማለት ያበዛችው። እሱስ እያያችሁ ከሆነ ልብሱን እያወለቀ ምን እያለ ምንድን ነው ይሄ? አሁን እኔ የሚገርመኝ ለእሱ ብር የምትልኩት ናቸው። እኔ አንድ ስሰማ አሁን ብር ተልኮላቸው ነው። ያው መቼም በጎቹ ናቸው የሚልኩት። ሌላ ማን ይልካል? ለእሱ ብር የምትልኩት እናንተ ምን እንዲሆን? በማርያም እረ በመድኃኒዓለም ምን ስንቱ ቤተክርስቲያን፣ ስንቱ ምስኪን፣ ስንቱ ድሃ የብር ፈልጎ እያለቀሰ አይደለ እንዴ? ዛሬ እኮ ለእኔ ቢጤ አንድ እንጀራ ብትገዢ ምን ያህል እንደሚመረቅሽ። በጣም ነው የማዝነው በእናንተ፣ በጣም ነው የማዝነው። ለእሱ ብር የምትልኩት እንደዚህ ላይ ብላ እንደዚህ እንዲያደርግላት ብላችሁ የምታወሩት ሴቶች እጅግ በጣም ነው የምታሳዝኑ። እናንተ አላማ የሌላችሁ ናችሁ። አላማ ቢስ ስለሆናችሁ ከእነሱ ጋር ብር ትሰጣላችሁ። ለጠገበ ለዩቱበር ለጠገበ ብር እንዴት ላድርግ ብሎ ብር የሚያደርገውን ነገር ያጣው ሰውዬ። ሄርሜላስ ብትሆን አሁን ያለችበትን ህይወትና ድሮ የመጣችበትን ነገር እዩት። ወደ ኋላ ተመልሳችሁ ለምንድን ነው ስላላት ዩቱብ ስለሚከፍል ዳጎስ ያሉ ብር ስለሚሰጣቸው ስለሚሰሩ ከኛ እናንተ ቪዲዮን በምታዩት ራሱ ስንትና ስንት ብር እንደሚያገኙ ታውቃላችሁ? እናንተ በኢትዮጵያ ስንትና ስንት ብር እንደሚያገኙ እኛ እዚህ አመቱን ሙሉ ሰርተን የምንገዛ አመቱን ሙሉ 2 ወር 3 ወር የምንለፋውን ብር ነው እነሱ በአንድ ቪዲዮ የሚያገኙት። ልንገራችሁ አይደለም? ገዛ ደግሞ እናንተ ለመወደድ የታቅሻል። አሁን አንቺ
ብር ላክሽ አላክሽለት የት ያቅሻል? ምን ለማድረግ ነው አሁን ለእነሱ ብር የምትልኩትና እንደዚህ ሆኖ እንዲምህሉ ብላችሁ የምትነግሩት ሰው? እንደ ትንሽ እንኳን አይደብራችሁ? እናንተ ሰው ቤት እየሰራችሁ ለእነሱ ብር ስትልቁ እንዶ አይቀፋችሁ? እኔ ግን በእናንተ በጣም ነው የተናደድኩት። በእነሱ ሳይሆን በእናንተ ነው የተናደድኩት። እነሱማ አንድ ላይ የላቸው ሸርሙጣዎች ናቸው። ይቅርታ ይህንን ቃላት ስጠቀም ይቅርታ፣ ይህንን ቃላት ስጠቀም ይቅርታ። እነሱ እየወጣላቸው ገጠወጥ እንደሆኑ ሚዲያ ሁሉ ያውቀዋል፣ አገር ሁሉ ያውቀዋል። ግን የእናንተ ነው እንጂ የሚብሰው፣ የእናንተ ነው የሚብሰው። እንደዚህ የጠገበውን ዩቱበር ብር ስትልኩ ወይ ጉድ! ምነው ለእኔ ብትሰጡኝ እንደዚህ እንትን ከምል እስቲ ኢትዮጵያ ሄጄ ኑሮ ልኖርበት፣ እስቲ ልጆቼን ላሳድግበት፣ እስቲ ስጡኝ። እስቲ የራሴን ህይወት ልኖር፣ እስቲ ስጡኝ። አንዱ ተቸግሮ እኮ ሚዲያ ላይ ብለምኑ ለዛ ልጅ እኮ አቁታችሁ አትሰጡ። ለጠገበ ዩቱበር የምትሰጡት ብር ምን ይሁን ብላችሁ ነው እናንተ ለእነዚህ ብር የምትሰጡት? አብርሃም እውነት ለሄርሜላ ከራሱ ኪስ አውጥቶ ነው እነዚህ ስጦታችሁን የሚገዛላት? አይገዛላትም በፍጹም። አንድ አበባ እንኳን እንዴት ለመግዛት እንዴት ለሚሽቆጠቆጥ እናያለን። አብርሃም ለሄርሜላ እጁን አይፈታላትም። እሷ ናት ሁሌ የምታወጣላት። ሁሌ አብርሃም ብር ማውጣት ይፈራል፣ አያወጣም። ሴፍ ያደርጋል ብል እንደምታዩት ሞኝ አይደለም። ያቺ በጓ ናት የምትገፈግፈው። ምክንያቱም እሷም ዩቱብ ይለቅላታል። እሷ ከአብርሃም ጋር ስለምትሰራ በጣም ታገኛለች። ከምታገኘው ብር ለሱ ምሰጠው። እናንተ ግን የእናንተ ይብሳል፣ የእናንተ ይብሳል። ለሱ የምትገፈግፉት፣ ለእነሱ የምትልቁት ምን ቤት ናችሁ እናንተ? ነገ እኮ ብትታመሚ ማንም ዞር ብሎ አያይሽም። የሚነጠቅም እንዴ? ኧረ ፈጣሪ አድነኝ፣ ፈጣሪ አድነኝ። እንደዚህ አይነት እውነትን በግ ተብለናል። እንደናንተ አይነት ሰው ነው ሰውን የሚያሰድበው። ስንት ልፋተኞች አሉ በሰው ሀገር የሚለፉት፣ ስንት ልፋተኞች አሉ ቤተሰቦቻቸውን ለሚረዱ። እነዚህንም ተጨምሯቸው ስማቸውን አጠፋችሁ። በግ የተባለበት ምክንያቱም እናንተ ራሳችሁ ታውቃላችሁ። ይች አንተ ዱካካ ሚስትን እዛ እስር ቤት አስገብተህ አንተ ከዚች ከውሽማ ጋር ትንጠልጠልልኛል አይደለ? መድኃኒዓለም ግን በአጭሩ ጊዜ የስራህን ይሰጠካል። የስራህን ይሰጥካል። ታያለህ፣ ፍርዱን ትወስዳለህ። አንተ የዚህ የልጅህ አምላክ የሚስትህ አምላክ ያሰቃይካል። ታያለህ። በቆም ነው የምትሞተው። አንተ እኮ አትጎሳቆልም፣ ምስቁል አትልም። በቁም ግን ትሞታለህ። በቁም ትሞታለህ። ገባህ? ያንን ቀን ነው የምጠብቀው። ክፉ አስቤ አይደለም ለአንተ፣ ግን ስራህ ነው ክፉ እንድናስብ የምታደርገው። ምስትን እያስለቀስካት አንተ የማንም ዱርዬ ጋር እዚህ እንደዚህ። ኧረ ፈጣሪ ምንድን ነው የሚያስተላልፉት? እሺ ምንድን ነው የሚያስተላልፉት? እስቲ ንገሩኝ እናንተ ለእኛ ንገሩኝ እስቲ። አብርሃም ይሄን ነገር አስተምረውናል፣ አብርሃምና ሄርሜላ እንዲህ ነው የሚያስተምሩት ብሎ ከእነሱ ትምህርት የቀሰፈ ሰው እስቲ ንገሩኝ ለኛ። እኛም እነሱን ተረተን እስቲ እኛ ትምህርት የምንወስድ ከሆነ ትምህርት እንወስዳለን። ወይስ እኔ ማየት አቃታኝ ነገር ነው? ለእናንተ የታያችሁ ለእኔ አልታየኝም። ምንድን ነው ነገሩ? እኔ ምንም አልገባኝም። እውነት ለመናገር ምንም። የእነሱ አጭር ቀሚስ ለብሶ እንደዚህ ራቆት ሆኖ ከመወጣጠር በስተቀር ሰውነት ክፍት ሰውነት ከማስተላለፍ በስተቀር ጡት ማሳዣ የማይበግረው ጡት እንደዚህ የተንጠለጠለውን ከማሳየት በስተቀር ምንድን ነው ከእነሱ ትምህርት የምትማረው እና ለእነሱ ብር የሚሰጡት? እናንተ ምንን ጥሩ ነገር አይታችሁ ነው እናንተ ለእነሱ ብር የሚሰጣቸው? ስንት ድሃ፣ ስንት አቅመ ደካሞች ልጆቻቸውን ለሚያሳድጉ እንደ እናንተ ሜዳም ቅመም የነበሩት ዛሬ ኢትዮጵያ ኑሮ አጥሯቸው ከእጅ ወደ አፍ የሚኖሩት ለእነሱ አትልኩላቸውም? እናንተ ብር እጃችሁ ላይ ከተረፈ ስንት ሚላክ ሰው ጠፋ። ስንት ኢትዮጵያ ውስጥ የተቸገረ ስንት ህዝብ አለ በየኩሽናው ተደብቆ። ለእነሱ አትልቁ? በስመ አብ ወወልድ ወመንፈስ ቅዱስ። ያናድዳል ደግሞ። ባልሰማ ይሻለኛል እንጂ ያናድዳል። በቃ ባልሰማ ይሻለኛል ነው የምለው። ማርያም ባልሰማ ይሻለኛል እንደዚህ አይነት ነገር። አንዲት ነው ቅጥል የሚለው እንዴ! ስንት ጠገበ በወር ስንትና ስንት ለሚያገኘው ለዩቱበር ብር ይልኩለታል። እነዚህ እናንተ ናቸው ሲጀመር እኛን የምታሰድቡት። ቪዲዮን የታየለት አነሰና ነው ጭራሽ ብር የምልክለት። ቪዲዮ ያያችሁለት አነሰና ነው ብር የምላክለት።
ቪዲዮን ላይክ በማድረግ ሰብስክራይብ እያደረጋላችሁ ጥሩም ማቀረበ መጥፎ ማቀረበ በርታ አይዞህ እያላችሁ እንትን የምታሉት ጠፋን በዛና አነሰና ብር መላክ። ለማንኛውም እናንተ የማይገባችሁ ናቸው። ከዚህ በፊት ስንት ጊዜ ነው ለእነዚህ ለዩቱበር ብር አትላኩ ተብሎ ሚዲያ ላይ ሲባል ነበር። አሁንም መልሶ እንደዛ ነው። አሁንም መልሶ በእናንተ ብር እኮ እግዚአብሔር ይስጥልን እኮ አይሉ። በግ ነው የምትባይ፣ በግ ነው የምትባይ። በጣም የምታዘዝኑት፣ በጣም ነው የማዝነው። ለማንኛውም የምታበረታቱን ሰው እወቁ፣ የምታበረታቱን ሰው እወቁ፣ የምትጠቅሙትን ሰው እወቁ፣ የምትጠቅሙትን ሰው እወቁ፣ የምትልክላቸውን ሰው እወቁ። ለማንም ልኮ ምንድን ነው ይሄ ነገር ብላችሁ ራሳችሁን ጠይቁ። በተረፈ በጣም አመሰግናለሁ።